የራበው ማነው የራበው ማነው ይሄን የመሰለ ከለርፉል የመሰለ ቆንጆ ጎመን አብረን የምንሰራ ይሆናል። ለጤና ጥሩ የሆነ አትክልት ነው የምንሰራው። ያው የሀበሻ ጎመን ነው በተለምዶ የምንጠራው። አብራችሁን ቆዩ። ይሄን የመሰለ ቆንጆ ጎመን ከማኪ ጋር በመጀመሪያ ድንችና ካሮት የምናዘጋጅ ይሆናል። ይሄው የላጥኩትን 3 ፍሬ ድንች እንዲህ ባለ መልኩ በስላይስ አድርገን የምንከትፍ ይሆናል። እንዲህ አድርገን ቆንጆ አድርገን ከከተፍን በኋላ መጥበሻችንን ጥደናል፣ እያጋልን ነው። መጥበሻችን ላይ የምንጨምር ይሆናል። አያችሁት እዚህ ጋር መጥበሻችን ላይ ጨምረናል። በቀጣይ ደግሞ ያው ካሮት 3 ፍሬ ካሮት አዘጋጅቻለሁ። እሱን ቀስ እያደረኩኝ ስላይስ በሆነ መልክ የምንከትፍ ይሆናል። ለጎመናችን ከለርፉል የሆነ ከለርን ስለሚሰጥልን ስለዚህ በዚህ ባለ መልኩ ቆንጆ አድርገን ስላይስ አድርገን እኩል መጠን በሆነ መልኩ አድርገን የምንከትፍ ይሆናል ማለት ነው ካሮታችንን። ካሮታችንን በዚህ ባለ መልኩ ካሰናዳን በኋላ እዚህ ጋር ድንቻችን ጥሩ ሆኖ እየተጠበሰልን ነው። ትንሽ ዘይት ነው የተጠቀምኩት እንዳያችሁት ከሆነ ከላዩ ላይ ትንሽ ዘይት ከዛ ትንሽ ጨው አደረኩኝ። ስለዚህ አሁን ዘይታችን ማለት ድንቻችን እየበሰለልን ስለሆነ ከካሮቱ ጋር እኩል እንዲበስል ካሮቱን ከተት ነው ማለት ነው። ካሮቱን እንዲህ ባለ መልኩ የከተፍነውን ስላይስ አድርገን የከተፍነውን ካሮት ከተትን። አያችሁ እንዴት ከለርፉል እንደሆነ እንደሚያምር። በቀጣይ የሀበሻ ጎመን ገዛው 2 ስር ነው እኔ የተጠቀምኩት። ማለትም 20 ብር 40 ብር ነው ያወጣሁት። 2 ስሩን መጀመሪያ በደንብ ለብቻው እንዲዋለ መልኩ በደንብ አጠብኩትና ቅጠሉን ለብቻ እና ጎሚሾውን ለብቻ ወይንም እንጨቱን ለብቻ ነው ያደረኩት። ስለዚህ ቅጠሉን እዚህ ጋር እንደዚህ ባለ መልኩ እየቀነጠስኩኝ ነው። ቀንጥሼ ንጹህ ውሃ ውስጥ እየከተትኩኝ ነው ያለሁት። ስለዚህ ቅጠሉን እንዲህ ባለ መልኩ ከቀነጠስን በኋላ ጎሚሾውን እንለያለን ማለት ነው። ያያችሁት ጎሚሾውን ለየን። ስለዚህ ጫፍ ላይ ያለውን እናወጣና እንጥለዋለን። ሌላውን እንዳለ የምንከትፍ ይሆናል። ጎሚሾውን እንዲህ ባለ መልኩ ቆንጆ አድርገን እንከትፋለን ጎሚሾውን። ስለዚህ የመብዛትም ይሄ ብዙ ጊዜ ሀበሻ ጎመን ሲሰራ አይበዛም ትንሽ ይሆናል ስለሚባል እንዲበዛልንም ትንሽ እንዲበዛልንም ያደርግልናል እንደዚህ በመስራታችን ማለት ነው። ስለዚህ ጎሚሾውን እንዲህ ባለ መልኩ ቆንጆ አድርገን እየከተፍን እንገኛለን አሁን ላይ። ጎሚሾችንን እንዲህ ባለ መልኩ ደቀቅ አድርገን ለመብሰል እኩል አድርገን ከከተፍን በኋላ እንዲህ ባለ መልኩ አሰናዳ ነው ማለት ነው። ጎሚሾችን ሳለ ገልብጠን እንዲህ ባለ መልኩ ጎሚሻችንን አሰናዳን። በቀጣይ ሽንኩርትና ቲማቲም ስላይስ አድርገን እንከትፋለን። የግድ መድቀቅ የለበትም። ስለዚህ ሽንኩርትና ቲማቲማችንን እንዲህ ባለ መልኩ ቆንጆ አድርገን እንከትፋለን ማለት ነው። ስለዚህ ብዙ አይነት ከለሮች ይኖሩታል ጎመናችን። ቲማቲሙ ቀይ ነው፣ ሽንኩርቱ ወይን ጠጅ ነገር ነው፣ ነጭ ነው። ስለዚህ ካሮትና ድንቻችን ይሄው እዚህ ጋር በስሎልናል። ስለዚህ ጥሩ የሆነ ከለርፉል ያለው ጎመን ይሆንልናል። ቲማቲማችንና ሽንኩርታችንን ድስታችን ውስጥ እንደዚህ ባለ መልኩ ከተትን። ከዛ እነሱ እስከሚበስሉልኝ ወይም እስኪቁላሉልኝ ድረስ ከጎን ነጭ ሽንኩርት እየላጥኩኝ ነው። ስለዚህ እንዲህ ባለ መልኩ ዘይት ጨመርን። ኮረሪማ ጥሩ የሆነ ጣዕም ጎመን ላይ ስለሚያመጣልን ኮረሪማ ጨመርን እና በደንብ ከኮረሪማውና ከዘይቱ ጋር በደንብ እናቁላለዋለን ማለት ነው። ስለዚህ በቀጣይ ምናችንን እንጨቱን የጎመኑን እንጨት ወይንም ጎሚሾውን ከሽንኩርት ቲማቲማችን ጋር የምናቁላላው ይሆናል። ወይንም በደንብ አድርገን ጥብስ አድርገን የምንሰራ ይሆናል። ጫው መጠኑን እንዲይዝልን ደግሞ እንዲመጥልን ለሱ ትንሽ ጫው መጀመሪያ ላዩ ላይ እንጨምራለን። ስለዚህ እንዲህ ባለ መልኩ አያችሁት ከለርፉል በሆነ መልኩ ቆንጆ ሆኖ እየበሰለ ነው። የላጥኩትን ነጭ ሽንኩርት እዚህ ጋር በደንብ ደቀቅ አድርጌ እየከተፉኝ እገኛለሁ። ያው ስልጥ ማሳየት አይጠበቅብኝም ብዬ ነው። ስለዚህ ያሰናዳሁት ነጭ ሽንኩርት በዚህ ባለ መልኩ ተከተፈ። ጎሚሻችን ያው ከሽንኩርትና ከቲማቲማችን ጋር ጥሩ ሆኖ እየበሰለልን ስለሆነ ጎመናችንን ከላዩ ላይ የምንጨምረው ይሆናል። ጎመናችንን የቀነጠስከውን ለብቻ ማለት ነው፣ ቅጠሉን ለብቻ የቀነጠስነውን ጎመን በዚህ ባለ መልኩ
ምንከት ይሆናል። ያው ብዙ ጊዜ አበሻ ጎመን ለባል አታሳይ ነው እንደዛ ይባላል። ብዙ ሆኖ ይመጣና ከዛን አንድ ሳህንም አትሞላም ብዙ ጊዜ እንቸገራለንና እሱንም ነገር ለመቅረፍ ነው ጎሚሾቹን ብንከት ጥሩ የሆነ ብዛት ይኖረዋል ብዬ ስላሰብኩኝ ነው። ስለዚህ እንደዚህ እየቀላቀለን እንትን ቅጠሉ እስከሚመስል ወይንም ጎመናችን እስኪበስል ድረስ በደንብ አድርገን ውሃው እስኪመጥ ድረስ በደንብ አድርገን የምናማስል ይሆናል ማለት ነው። ስለዚህ እዚህ ጋር ፕሮሰሱን እንድታዩት ነው እየከዳንኩ እየከፈትኩ ክዳኑን እያማሰልኩኝ ነው የምገኘው ማለት ነው። ስለዚህ እንዲህ ባለ መልኩ ቆንጆ ሆኖ የሄደልኝ ስለሆነ የነጭ ሽንኩርቱን ጣዕም እንዲይዝልኝ በላዩ ላይ ነጭ ሽንኩርቱን ጨመርኩኝ ማለት ነው። ስለዚህ ብዙ ነገሮች አሉት ይሄ ነገር ይሄ ጎመን ለጤና ጥሩ ነው። ብዙም ጎመን መብሰል የለበትም። ስለዚህ ከላዩ ላይ ጨው አደረግን እንዲህ ባለ መልኩ ጥሩ ሆኖ እየተሰናዳልን ነው ማለት ነው። ጎመናችን አያችሁት ብዛቱም ትንሽ በዛ ብሏል። አሁን ለማዕድነት እናቀርባለን። እንጀራችንን አዘጋጀን። ጎመናችን አያችሁት እንዲህ ባለ ከለርፉል በሆነ እኔ ብዙ ሲበስል ስለማልወድ ነው። እናንተ በተመቻችሁ እንትን ቴክስቸር ማውጣት ትችላላችሁ። ስለዚህ እንደዚህ ባለ መልኩ ቆንጆ ጎመን ልንሰራ እንችላለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ፕሊዝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ባይ